እዚህ ስመጣ ነው ሁሉም የተገለጠልኝ። እኔ የማውቀው ነገር የለም። እዚህ ነው እኔም ማበድ ልጁ ማበድ እናትሽ እንደዚህ ትሁን ይመታኛል፣ በድንጋይ አንስቶ ይመታኛል። ሰፈር ሁሉ መጥቶ እንዴ ነው ልጅ ነው ልከሻት ልጅሽ ነው እንደዛ ይመታኛል። በጣም በድንጋይ ሁሉ እያነሳ ነው ይመታኝ። ይመጡና አንቺ ይሄ ልጅ ለምን አርቀሽ አትጥዩ? ለምን መንግስት ከላይሽ ላይ እንትን እንደ በፖሊስ እዚህ እንዳደስ አታደርጊው ማለት ነው። እግዚአብሔር ሰጠኝ እንዴት አድርጌ ልጅ ይላልስ ምን ያደርግልሻል? ሌሎች ላሳድግ ይላሉ። እኔ አብረን መጣል አልችልም። እሷ ኮለሱ ያለ ልዩ ነው ይሉኛል። ከዛ አንቺና ልጅሽ አትረቡና ምናምን የሚለኝም አለ ከቤት። እግዚአብሔር እሱ ሰላም ነው መሰለኝ። መጣው ራሴ ሰኔ አንድ ነው ሰኔ አንድ ለተው ተቀላቀለ የሮም ለከነሱ ዋና ኮንቃቡን ምረበዳት ቡ እንገተም ይቶሪ ጎፍታን ገሮን ሲፈጅራል ሞቆኝ ለከነስ ለፊዴ ረብኮ ሲገለጥ ሙጫመራቱ ቀደሰሊም ተሰገልጣ ከናምቦ ለከራመና ከሰከምት ተሰየለኝ ተለ ተፈተኑ ባይት ሞቆሊና ቢሲያ ጎፍታ ቆይ ወሌዳን ለና ሩቁታ ዳካራና ሩቁታ ሞቆ ያ ጎፍታ ናከኒ ደማይፍ ነበልስ ተንጀላቱ ዋብሊኮም ጫቆ ኮለት እናቴ ናንጀቹ ቀቤ እናት በዳጀቹ ዲሴ እናቴ ናንጀለ ሞቆ ገለታ ዋው አጨብጭቡ ለናዝሬቱ ለኢየሱስ በእውነት ደሳለኝ ይባላል። እግዚአብሔር አምላክ ታመሰግናለሁ። እዚህ ቤት ሰላበቃኝ ዋቀቀው ባየን ሲገለጥ ይፈጣል መለከለ ከነፊቴ ሰምኮ ከስልክና ድምጤ ዋቀቆ ሲገለጥ ይፈጣል። እኔ እዚህ ቤት ስመጣ መጀመሪያ ሁሉ ነገር ተበላሽቶብኛል እና በቴሌቪዥን ነው የምከታተለው ነው በቃ በቴሌቪዥን ነው እንጂ እንደዚህ ምናምን በቴሌቪዥን ቴሌቪዥን እስካሁን አይሰራም። አሁን አንቺ ቸርች ነው እንደምትከፍቺው ይሉና ቤተሰቤ ሁሉ በጣም እንደነበኛል። በቃ እዚህ ጋር ነው የሆነ ነገር የሚታየው። እዚህ በጣም ስልከት ይታየኝ ነበር። ሲከታተል ለምን እንደምትከታተይ እሱ በተከሳይ ይመጣል። ለምን ልጆቹም መጥተው መስጠት ይሉብኛል። አይ እኔ እዚህ ነው መከታተል አለብኝ። የሆነ ነገር ይታየኛል። እዛ ምድን ነገር ይመስለኛል። ልጄም እኔም ምድን ይመስለኛል ማለውና እዛ ቴሌቪዥናችንም ተበላሸ። ቴሌቪዥን ማየት ቀረ። ሁላችንም ዝም ብለን ማለት ጀመር። እዛ ልጄ ታመመብኝ። እሺ ዱርዬ ሆነ ቦርቆ እስር ቤት ገባ። 1 አመት ሙሉ ታሰረ። እዛ አበዳ ማኑኤል ገባ ተባለ። ከዛ ብዙ ስቃይ ያሳለፍኩ እኔ በጣም በቃ በሽተኛ ነኝ። የሆነ ነገር እንደዚህ ቆሜ ከሰው ጋር ወድቃለሁ። የሆነ ስራ ሲጀምር እንደዚህ ስብሰባ ቦታ ስንሄድ ወድቃለሁ። ስራ ሲጀምር እንደገና የሆነ ነገር መጣላ ፊቴ ላይ ቆምና ይጥለኛል። በቃ የሆነ ነገር ከሰው ጋር ማለስማማ ጎረቤት ሁሉ ቤት ውስጥ ማለስማማ የሚሄድበት መንገድ ጥሩ መንገድ አልነበረም ሲጀመር። አምላኬ ምን አድርጌ ነው? ኧረ እባክህ መልሰኝ ወደ አንተ ነው ብለው ሁሌ ግን እባክህ መልሰኝ ይላሉ። ለምን አሉ አንዳንዴ ወደ ራሴ ስመለስ እባክህ ለምን እባክህ መንገድ ለጣለኝ እያልኩ ሁሌ ለምነዋለሁ። እግዚአብሔር መልካም ነው። በቃ የሆነ ሰኔ አንድ ላይ ነው በመጨረሻ ልጁን ተፈቶ መጣ። አስፈተውት የት ታደርጊዋለሽ አንቺ ምን ነው በክራይ በዚህ ለምን አመጣሽው ብሎ አባትዮ ከኔ ጋር በጣም ተጣላን። እኔ እንግዲህ እግዚአብሔር ሰጥቶኛል አትልም ደህና ልጅ ሲሆን ወደህ ሲታመም እንዴት ተጣላለ ብዬ አለቀስኩ። ማለት ራስሽ ተወጪ ራስሽ አመጣሽው ከስር ቤት ራስሽ ተወጪ። እንግዲህ አምላክ ረዳኛል። የት ነው ወጥ ስለዚህ ጸበል ኪዳነ ምሕረት ሰጁ እንደወሰድ አንድ ወር ከምናምን ወለ ቅድም ስታስተምር ከተናገር የሆነ ስልክ ምናምን ይቀያየራሉ። እንዴ ተቀብሎ የሚያናግር የለም። የሆነ ነገር ነው የሚያውቁትና እግዚአብሔር የኔ መዳኛ ወዴት ነው የምትወስደኝ? እዛው እንጂ እግዚአብሔር የት ነው ያለው እላለሁ፣ አለቅሳለሁ። ላጠፋኝ መስሎኝ ነበረ ለካ አለሁልሽ ልጄ ብሎ ከመጥፎ ነገር ያወጣኝ። ሰኔ አንድ በጣም ከፋኝ። በቃ እኔ የት ነው የምሄደው? ፈጣሪ ምን አልፈጠርከኝ? እኔ አንተ አይደለም እኔ ሁሉ ሲደረግ እኔ በቃ ፈጣሪ በቃ አዎ ጥፋተኛ ነኝ፣ ብዙ አጥፍቻለሁ። አንተ ግን መልሰኝ። ልጄን ብቻ ሰፈር ለዚህ ሰፈር ያሳብድ አታሳያቸው። ጠላቶቼ ለምን ደስ ይላቸዋል? ቤተሰባችን በደብተራ ነው የተመታው። በቃ በደብተራ ነው። ምንም እኔ ከጅማ ስመጣ ምንም አላውቅም። እንደምን ያጠጣ በስተቀር ምንም አላውቅም። እዚህ ስመጣ የትኝ ጓደኛ የተባለ በደብተራ አስደግመው ልጅን እንዳብድ ያደረጉብኝ። እዚህ ስመጣ ነው ሁሉም የተገለጠልኝ። የማውቀው ነገር የለም። እዚህ ነው እኔም ማበድ ልጁ ማበድ እናትሽ እንደዚህ ትሁን ይመታኛል፣ በድንጋይ አንስቶ ይመታኛል።
ሰፈር ሁሉ መጥቶ እንዴ ይሄ ነው ልጅው ልከሻ ልጅሽ ነው እንደዛ ይመታኝ። በጣም በዲጋ ሁሉ እያነሳ ነው ይመታኝ። ይመጡና አንቺ ይሄ ልጅ ለምን አርቀሽ አትጥዩ? ለምን መንግስት ከላይሽ ላይ እንትን እንደ በፖሊስ እዚህ እንዳደረሰ አታደርጊው ማለት ነው። እግዚአብሔር ሰጠኝ እንዴት አድርጌ ልጅ ይላል ስል ምን ያደርግልሻል? ሌሊት ላሳድግ ይላሉ። እኔ አብረን መጣል አልችልም። እሷ ፖሊስ ያለ ልዩ ነው ይሉኛል። ከዛ አንቺና ልጅሽ አትራሁና ምናምን የሚለኝም አለ ከቤት እግዚአብሔር እሱ ሰላም ነው መሰለኝ። መጣሁ ራሴ ሰኔ አንድ ነው ሰኔ አንድ ለተው ተቀላቀለኝ። ለመኖርም አለመኖርም ብዙ ነገር አሰብኩኝ። እኔ ባለው እኮ ልጆቼ ደህና ይሆናሉ ወደ ልጅ ጥየማ ጠፋ ይሆን ነገር አሉ ልጆች ህፃናቶች ያሳስቡኛል። ግን ልጄ መጣል አልፈለኩም። በሽተኛው ልጄ መጣል አልፈለኩም። አምላክ ያንተ አውጣል እባክህ አውጣኝ አምላክ። ከዛ በድንጋይ መጣና መጥቶ እግሬ መታኝ። በድንጋይ አንስቶ እግሬ ሲመታ ልጆቹ አባታው ጠሩና እናታችን መጣብን አሉ። እሷ ሩጦ ሄዶ እንገል ሊመጣ ሲሄድ እንዳነኩብኝ ልጄን እንዳነካብኝ ልጄ እኮ ወዶ አይደለም ተይዟል ስል ማን ያዘ ዱርዬ ነው ቦርኮ ሆኖ ማለት ታውያ ተይዟል ልጅ ያልኩት በእናትሽ ተይዟል አትንካብኝ አልኩና ቁጭ ብላ ፀጉር ብትሰራ ልጅ አለች። እሷ እንድትመጣ እግዚአብሔርን ለምኑልኝ እዚህ ቤት እንድትመጣ ያመጣችኝ እሷ ናት። ፀጉር ትሰራለች ብላ ብሬ በእናትሽ እኛ ቸርች አለች። ከዛ አንዷ ብድግ አለች ለምትሰማው እኔ እኮ እዛ ሂጅ ብዙ ነገር እንትን ብያለሁ እንሄዳለች። አላመሰለኝ በፊትም ብዙ ሰው ለምኜ እኮ እምቢ ብሎኛል። አሁን አንቺ እንሂድ ብለሽ ትተሽ ትሄጃለሽ። እኔ ግን እዛ መሄድ እፈልጋለሁ ስራ ነይ ዛሬ ቀንሽ ይሆናል። ከዛ መጣሁ መጥቼ በዚህ ሲሄድ የሆነ በቃ ይፈታል እና መጥቼ እዛች ጋር ቁጣል። ከዛ በኋላ ያው ብትም አላውቅም ራሴ እዛ እዚህ ጸሎት ሲደረግልኝ ማንታሱ ሲመታልኝ እኔ ወደ ራሴ ሲመለስ እግዚአብሔር ወይ ለታለ ይማለ እኔን መርቀኝ ነው እንጂ የጣልከኝ አልመሰለኝ። ስለ ደፍተራ ምናምንም መናፍስቱ እየወጣ ነው የገለጠው። ከዛ ከዚህ ተጠልዮልኝ ሲሄድ ያችን ትንሽ ዋና የሰጠሁት ጠጣሁን ቁጭ አለ ምግብ ሞሰው እኛን አይሰማም ገልብጦ ነበር ይባላ ስጡኝ ማለት ጀመረ። ፈጣሪ ሁለት ስራ እየሰራ አጨብጭቡ በእውነት እግዚአብሔር ይባረክ። ቤታሪ አልጣልከኝም አምላኬ ለካ ልታወጣኝ ብለህ ነው ይሄን ሁሉ ፈተና ያበዛው። አሁን አመሰግናለሁ። ከዛ የትልሽ ነው የመጣችው ቸርች አልኩት ባለቤቴ ቸርች አንቺና ልጅሽን የሚያድን ሄድሽበት እግዚአብሔር ያድንሽ። ግን የሄድሽበት እግዚአብሔር ቦታ ነው። አሁንም እሱ ያድንሻል። እንደዚህ እያለ ታሰራሁ። ታፍሶ ገባ። ታፍሶ ሲገባ ማንዬ ታፍሶ ዝም በእግዚአብሔር ባለበት ወጫለሽ ይወጣ ታያል። እዛ እውነትም በባዶ ቲሸርት ነው የወጣ። ተሰቃይቶ አብዶን ይወጣለች። ማሰኞ ማሚ ቲጂ ስትለኝ አልሄድም እዚህ መጥቼ ጸሎት እንትን ብዬ ነው የምሄደው አልኩ። ኦኬ ባለፈው ቢሮ መጥተሽ አውጥተሽኝ ነበር። ታፍሶ ነው የገባ። ከዛ ሲሄድ ተመስመስ ብሎ በቃ ህዝብ ምድር ላይ ያለ አትልም። እዛ ታፍሶ ነው የገባ እንዳለ አምላኬ እንግዲህ አንተ እርዳኝ። ተጸለይ ሄድኩ። ምንም አላሉኝም። የሚያስፈሩ ሁሉ እንደ አውሬ የሚታዩ ሁሉ ልጄን ባካችሁ ስጡኝ በእግዚአብሔር ለእግዚአብሔር እና እናንተን እንጂ ማንንም አለምንም አልኩት። ከዛ ውጪ ልክልሻለሁ አለኝ። ወጣሁ። ከዛ ልጁ ከኋላ ያስከትለው ላቡ ተደግፎ ነው የሚወጡት። ተደግፎ ሶስት አቡና ሱቁሜ ወጣ። እየታመሙ በቃ ምን እያሉ ሬሳው ሁሉ ይወጣ ሳይ እኔ እኮ ልጄ ከዚህ አይወጣም እንዴት ነው ማረገው ብዬ አልቅሼ ነበረ። ለካ እግዚአብሔር ደግሞ እንዳለን ማወቅ ነበረብኝ። እስካሁን አላወቅኩም። እግዚአብሔር ራሱ የሰጠኝ አምላክ ራሱ እንዳለ እንዲገባኝ አድርጎ ለዛ ሁሉ ተደግፎ የሚወጡት ይሄ ምንም አይበላ ልጅ በሽተኛ ልጅ ምንም ሳይሆን እናቴ በቃ ሲሆን ደርሼ ነው የመጣሁት መጣሽልኝ እያለ ወደ እኔ ሲመጣ እግዚአብሔር ሆይ በቃ ደርሰይልኛል። ሜዳ ላይ በቃ ማየውን ቦታ የጣልከኝ መስሎኝ ነበር። እንድማር ነው ሁሉ ነገር አምላክ ያመሰግናለሁ ብዬ ልጄ ነው። አሁን በሰላም ወደ ቤትሽ መጥቷል። ዋው እግዚአብሔር ቤቴ በጣም ከዛም በፊት ችግር ነበረ። ቤት ውስጥ አልስማማም ምንም ነገር በቃ በችግር እሱም ስለሆነ አቁሞ እዚህ ጥበቃ ገባ። ራም ነው ምንድነው አካውንቴ ራሱ 5 አመት ተጠቀምኩበት ነው። አካውንቴ ራሱ አይሰራም። እዚህ ጋር ሂጂ ነው የሚለው። ስቃይ ነበር የኔ ኑሮ። ምበለው ራሱ እኔ ነጭ ጤፍ ጋግሬ ይሆናል የሰው ድቆሽ ለቅሜ መብላት ጀመርኩ። እዚህ ቤት ረግጬ ከገባው ጸሎት ከተደረገልኝ ያ ደፍተራ ከላይ ላይ ከተመታ
ራሴ ጋግሬ አስፈጭቼ ነጭ ጤፍ አስፈጭቼ ነው የምበላ። ከየት እንደሚመጣም አላውቅም። 7,000 ብር ነው የእሱ ደሞዝ። እኛ አናውቅም። 5,000 ብቻ ነው የሚሰጠው። ከላይ ተቀጣሪ 5,000 ብር ነው፣ ግን 2,000 ብር ለራሱ ነበር የሚያደርገው። የባለቤቴ 5,000 ብር ብቻ ነው የሚሰጠው። ከዛ ደሞዝ አስጨምርልኝ ስለ በቃ ስራ ጠፍቷል ውጣ እባክህ ይሏል። አሁን እኔ እዚህ ከእጄ ከመጣሁ ወዲህ እኔ ሰኔ መጣሁኝ። ሰኔ 14 ሰኔ 1 መጥቼ ሰኔ 14 ኃይሌና 2,000 አስጨምርልሃለሁ አለ። ግን ብሩ የነበረ ነው ቅድሚያ ለራሱ እየበላ ነበረው እንዴ በቃ ጸሎትሽ ሰምቷል አለኝ ባለቤቴ። ሌላ ምንም አላለኝ። ጸሎትሽ ሰምቷል። አንተማ እየጸለይኩ እኔ መስመር አይደለኝ ነበር። እግዚአብሔር ወደ መስመሩ ስላደረገኝ እግዚአብሔር እናመሰግናለን አልኩት። እሱ ነው አሁን ከዚህ እዚህ ሰኞ ዕለት እዚህ የእግዚአብሔርን መስሪያ ስትሉ ምንም አልነበረኝም። ቃል ገብቼ ሄድኩኝ። ቃሌን አምጥቻለሁ። ምንም አልያዝኩም ነበር። እግዚአብሔር ስጠኝና እሰጥሃለሁ አልኩት። ምንም አላልኩም። ስትወልሻውን ይዘሽ መጣ። አሁን ግን በቃ ስገባ ጤፍ አስፈጭ ብሎ 6,000 ሰጠ። ከየት እንዳመጣ ስለ የሆነ ዘመድ አመጣለ። እንኳን ዘመድ ሊጠጋል ይቅርና ሰው ከራሱ እንዲሳይ ነው ይጣላል። እንዲሳይ ይጣላል። ከዛ ጎረቤት በፊት አብሮኝ ጓደኞቼ በደህና ጊዜ አብሮኝ እቺ ደግሞ መንፈስ እቺ ሰይጣን እያሉ ማንም አይቀርም። ጓደኛ የለኝ ዘመድ የለኝ እያለቀስኩት እዚህ የመጣሁት አምላክ አወጣ። እውነት ጌታ ኢየሱስ ክርስቶስ ስሙ ተጠርቶ ባይጠገበው ኢየሱስ ያዳነኝን ኢየሱስ አመሰግናለሁ። ዋው ይገባል። በእውነት ከዚህ የበለጠ ለናዝሬቱ ለኢየሱስ በእውነት ለቤቷ፣ ለልጆቿ፣ ለትዳሯ በኢየሱስም ለኢኮኖሚዋ ያ ጎፍታ ጎሲንገለጥ ይፈጠር የሮመነ ከነፉ ዋተኮ ቀቧል ምረበዳት ቡኤን ገተሜን ቶሬ ጎፍታን ገሮን ሲፈጅረል ሞቆ ለደ ከነስ ለፊደ ረብ ጎሲንገለጥ ይፈጠር ሙጫ መራቱ ቀብ የሰሊም ተሰገልጣ ከናም ቦደ ከራመና ከሰከምት ተሰየለኒ ከነ ትፈተኑ ባይንት ሞቆ ለና ቢሲያ ጎፍታ ቆይ ኡሌዳን ለና ሩቁታ ዳካራና ሩቁታ ሞቆ ያ ጎፍታ ላኪኒ ደማይፍ ነበልስ ሲጠንጀላቱ ዋቅሊ ኮምጫ ኮኮነት እናቴ ናጀቹ ቀቤ እናት በዳጀቹ ዲሴ እናቴ ናጀለ ሞቆ ገለታ ነው። ዋው አጨብጭቡ ለናዝሬቱ ለኢየሱስ። በእውነት ይመስለናል ብዙ ቦታ ስንገባ ብዙ ቦታ ምንለወጥ ይመስለናል፣ ግን ሰላላ መጨረሻችን እግዚአብሔርን ያለላችሁ እስከሚለን ድረስ ነው። እውነት እንደኔ ተሰቃያችሁ ሴቶች አላችሁ አውቃለሁ። እንደኔ መንገድ የጠፋባችሁ ሰዎች መንገዳችን ጌታ ብቻ ነው። ወደ ጌታ እንድትመጡና ጌታ አስተላልፋለሁ። አንተ አምላክ ብቻ ነው ለኛ ያለው። ሌላ ማንም የለንም። ዘመድ ገንዘብ ያለው ገንዘብ ስታጣ ይጠላሃል። ክብር ለኢየሱስ ይሁን። አጨብጭቡላት ለናዝሬቱ ለኢየሱስ ክብር ይሁንልሽ። ዘመንሽ ሁሉ ይባረክ። ልጅሽ ጌታን ያገለግላል። ቤትሽ ላይ ጌታ ይገለገላል። ቤትሽ ላይ ጌታ ይመለካል። ቤትሽ፣ ልጆችሽ በሙሉ፣ ባለቤትሽ፣ ትዳርሽ በሙሉ ለጌታ ይኖራል። ጌታ ኢየሱስ ዘመንሽ ላይ በረከቱን አምጥቷል። ከዚህ ቀን ጀምሮ ራብ ዘመንሽ ላይ አይሆንም። መከራ በዘመንሽ ላይ አይሆንም። እንዴት ነበር እዚህ ጋር የሚያመሽ ነገር እንዴት ነው? ባለፈው ጸልይ ስትይ ነበር። እዚህ ጋር ቁሜ ቁጭ ብዬ ጸሎት ሲደረግ አምላኬ ወዴት ነው የሚሄደው? በቃ መጨረሻ ይሄ ነው። ኩላሊቴን መንቀሳቀስ አልችልም። በኩላሊቴ ከዚህ በቃ ወደ ማጽነ የሚወጋ በቃ አሁን ቤት ስገባ ሐኪም ቤት እያልቼ ሴት ልጆቼ ልትበትኝ ይለኛል። ኧረ እኔ ሐኪም አግኝቻለሁ። ሐኪም ኢየሱስ የበለጠ ሐኪም የለም። አጨብጭቡላት በእውነት ሐኪም ኢየሱስን አግኝቻለሁ። ዋው መጀመሪያም ሐኪሜን አላገኘሁም። አሁን ሐኪሜን አግኝቻለሁ። አትቀልጂ ሂጂ ተበደሪና ሂጂ ስል የኢየሱስን ሐኪም ብቻ ነው የምፈልገው። አልፈልግም። እዚህ መጣሁ። ጸሎት እጇን ጭና ነው ጸሎት ያደረገችልኝ። ጭራሽ እግሬ መቆም አልችልም፣ ይንቀጠቀጣለሁ። ልጅ ይዤ አሁን ስራ አዳር ሲሄድ በቃ ሰርቪስ እስከምደርስ ድረስ ሰውነቴ ይንቀጠቀጣል፣ አልችልም። አሁን ጭራሽ እንኳን መታመም ምንም ነገር የለም። ሰውነቴ ሰላም፣ አሁን ሰላም ነው፣ ምንም ነገር የለም፣ ሙሉ ሰላም ነው። አጨብጭቡ ለናዝሬቱ ለኢየሱስ። ፈውስ የላከው እግዚአብሔር፣ ሰላም የሰጠ እግዚአብሔር ነው። ለእግዚአብሔር እንደገና ጨምራችሁ ሌሊታችሁን ስጡ። ጌታ ኢየሱስ ይባርክሽ፣ ዘመንሽ ይባረክ፣ ቤትሽ በሙላት ይሞላ። ከዚህ በኋላ በኢየሱስም በቀሪው ዘመንሽ ላይ ቤትሽ በመልካም ዘር ተባርኳል፣ በመልካም በረከት ተባርኳል።
ቀሪው ዘመንሽ ስኬታማ የሆነ ዘመን ነው። ስኬት በሕይወትሽ ላይ ተናገርኩ። በቤትሽ ላይ ስኬት ሆኗል። በልጅሽ ላይ ስኬት ሆኗል። በትዳርሽ ላይ ስኬት ሆኗል። መውጣታችሁ የተባረከ ነው። መግባታችሁ የተባረከ ነው። ዘዳግም ምዕራፍ 28 ቁጥር 6 ላይ ስታይ መውጣት የተባረከ ይሆናል፣ መግባትም የተባረከ ይሆናል እንደምለው እንደ እግዚአብሔር ቃል ቤትሽ፣ ያንቺ ነገር፣ የልጆችሽ ነገር አጠቃላይ በኢየሱስ ስም የተፈወሰ ይሁን፣ የተባረከ ይሁን። ዘመንሽ ይባረክ፣ ዘርሽ ይባረክ። ተባረክ። ይሄን ያደረገው ኢየሱስ ነው። ኢየሱስን ለሌሎች መስክሪ። ኢየሱስ ፈዋሽ እንደሆነ መስክሪ። ኢየሱስ አዳኝ እንደሆነ መስክሪ። እሺ፣ በእውነት ጌታ ኢየሱስ ይባርክሽ። ተባረክ።